Hi guys, እንዴት ናችሁ? እንኳን ወደ ብርታት ፎሬክስ ክላስ በሰላም መጣችሁ። ዛሬ የብርታት ፎሬክስ ቢግነር ክላስ 2 ላይ እንገኛለን። በዛሬ ክላስ ደግሞ የምንማረው what is PEP የሚለውን ነው። PEP የሚለው ቃል price interest point ማለት ነው ወይም ደግሞ percentage in point በመባል ይታወቃል። according to forex market convention and PEP ማለት the smallest unit price movement ማለት ይሄ ማለት አንድን ከረንሲ ለመግዛት የሚያስፈልገን ሌላኛው ከረንሲ ዋጋው ከፍም ማለት ዝቅም ማለት ምንለው አንድ ፔፕ ሲጨምር ነው ማለት ነው። ሶ ለምሳሌ እዚህ ቻርት ጋር እንምጣ። ይሄንን ቻርት የምትመለከቱበት ጊዜ ያለነው ዩሮ ዩኤስዲ ቻርት ላይ ነው። ይሄ ማለት አንድን ዩሮ ለመግዛት ስንት ዩኤስዲ ያስፈልገናል የሚለውን የምናወራበት ማለት ነው። ሶ እዚህ ጋር በቀይ ተጽፎ የምታዩት አሁን ከረንትሊ ያለው ዋጋ ነው ማለት ነው። ሶ አንድን ዩሮ ለመግዛት ስንት ያስፈልጋችኋል እያለን ነው 1.07571 ሳንቲም የአሜሪካን ዶላር ያስፈልጋችኋል እያለን ነው። ሶ ወደዚህ እንመለስና ዩሮ ዩኤስዲ እንበል። ስንት ነበር 7.952 እርግጠኛ ነኝ ቪዲዮን እንደገና ብታዩት በዚህ አጭር ጊዜ ውስጥ ራሱ የፒፕ ቼንጅ ኖሯል ማለት ነው። ፒፕ ማለት except to JPY ወይ ደግሞ የጃፓኒዝ የን ጋር የተገናኘ ከረንሲ ፔር ውጪ ፒፕ ማለት ከዚህኛው ከምናየው ዴሲማል ፖይንት 1 2 3 አራተኛው ላይ ያለው ፖይንት ማለት ነው። እቺ ነች ፒፕ የምንላት። እቺ ቁጥር አንድ በጨመረች አንድ በቀነሰች ቁጥር ነው ፒፑ ሙቭመንት እያደረገ ነው የምንለው ማለት ነው። ለምሳሌ አሁን ያለው የዩሮ ዩኤስዲ ፕራይስ ከ1.07592 ወደ ስንት 1.0758 ቢወርድ ወደዚህ ዋጋ ቢወርድ ይሄ ምን ማለት ነው? ሁሉም ነገር አንድ ነው ኤክሰፕት እቺ 9 ወደ 8 ወረደች። ይሄ ማለት አንድን ዩሮ ለመግዛት የሚያስፈልገን ዩኤስዲ በአንድ ፒፕ ቀንሷል ማለት ነው። ሶ በ58 እያለ የሚገዛ ሰው በ59 ቢሸጥ ኖሮ አንድ ፒፕ አትርፎ ነው የሚሸጠው። ወይም ደግሞ በ59 እያለ የገዛ ሰው አይ ቅርብኝ በቃ የገዛው ብሎ ቢሸጥ አንድ ፒፕ ከስሮ ነው የሚሸጠው ማለት ነው። ኦኬ የጄፒዋይ ሲሆን ደግሞ እንመልከት። ለምሳሌ ዩኤስዲ ጄፒዋይን እንክፈት። ኤኒ ከረንሲ ፔር ከጄፒዋይ ጋር ሲሆን ምናየው እዚህ ጋር እንደምታዩት ፕራይሱ ከዴሲማል ፖይንት በፊት ያለው is more than 1 digit። ሶ አሁን ስንት ማለት ነው? አንድን የአሜሪካ ዶላር ለመግዛት 149.394 ማለት ነው። ሶ ይሄን ላጥፋውና እዚህ ጋር ላምጣው። USD JPY እንበልና የዚህ ፕራይስ ደግሞ ስንት ነው? 149.394 So in this case ፒፕ ብለን የምንቆጥረው ቫልዩ ደግሞ በላይኛው ከነጥቡ ቀጥሎ ያለው አራተኛው ቁጥር ሆኖ ሳለ ይሄ ደግሞ ከነጥቡ ቀጥሎ ያለው ሁለተኛው ቁጥር ማለት ነው 1 2 ሶ ቺኛው ቁጥር ወደ ላይም ወርታችን ባለሽ ቁጥር ኤኒ ከረንሲ ፔር ጄፒዋን ያዘ በአንድ ፒፕ ከፍ አለ ወይ በአንድ ፒፕ ዝቅ አለ እያልን እንሄዳለን ማለት ነው። አሁን ለምሳሌ ይሄ ፕራይስ ወደ 149.35 ብሎ ቢወርድ ይሄ ማለት ከ9 ወደ 5 ሲወርድ የአራት ፒፕ ቀንሷል ማለት ነው። ይሄ ከረንሲ በአራት ፒፕ ቀንሷል ማለት ነው። ሶ ይሄን ይመስላል። አሁን እንዴት ነው ፒፕን በደንብ ካልኩሌት የምናደርገው ወይ ደግሞ ካውንት የምናደርገው ወደሚለው እንምጣ። ይሄን እናጥፋና የዩሮ ዩኤስዲን ለጊዜው እናስቀምጥና ይሄን እናጥፋ። አሁን ለማስረዳት እንዲመች እስቲ ሌትስ ክሬት ቴብል አይሻልም? ይሄን ቴብልን ክሬት እናርግና ይሄኛው 1 ቤት፣ ይሄኛው 10 ቤት፣ ይሄኛው 100 ቤት፣ ይሄኛው ደግሞ 1000 ቤት እንላለን። ድሮ ቁጥር ስንቆጥር ከ1 እስከ 10 1 ቤት፣ ከ10 እስከ 99 100 ቤት፣ ከ100 እስከ 999 አንድ እያልን እንደምንሄደው ማለት ነው። ሶ ይሄንን ቁጥር እዚህ ውስጥ ልከተላችሁ
ሌላ ፖይንት አውት ማድረግ የምፈልገው እቺ 2 ምትለው ቁጥር ነች። እቺ ከዴሲማል ፖይንቱ ቀጥሎ አምስተኛ ያለችው ነገር ቁጥር ፖይንት በመባል ወይ ደግሞ ፍራክሽናል ፒፕ በመባል ትታወቃለች። ትሬድ ለሚያደርግ ሰው the most insignificant number ብትኖር እቺ ነች። የዚህ ቼንጅ ያለን ሀብት ላይ ወይ ደግሞ ያለን የገባንበት ትሬድ ላይ ምንም አይነት ዋጋ ለውጥ ለኛ ስለማያሳየን ማለት ነው። ሶ ለጊዜው ከኮንፊውዥንም ለማዳን እሷን እናጥፋት። ሶ ይህንን ቁጥር እዚህ ውስጥ እንግለጸው። ሶ ይሄን እንዴት ተመስለን እናስቀምጠው? አንድ ምትለው ከውጭ ነሽ የምትሆነው አንድ ነጥብ እንልና 0 ማለት 1000 ቤት ነው፣ 7 ማለት 100 ቤት ነው፣ 5 ማለት 10 ቤት ነው፣ 9 ማለት 1 ቤት ነው። ሶ ይሄ ፕራይስ ከ1.0759 ወደ 1.0755 ዋጋው ቢቀንስ ይሄ ማለት አንድ ቤቱ ነው የተንቀሳቀሰ ያለው ማለት ነው። የስንት ፒፕ ለውጥ አሳይቷል? የ4 ፒፕ ቅነሳ አሳይቷል ማለት ነው። ሶ 1 ዩሮ ለመግዛት የሚፈጅ የነበረበትን ብር በ4 ፒፕ ቀንሶለት ነው አሁን አዲስ የሚገዛ ሰው የሚገዛው። ሶ መጀመሪያ በ1.0759 ከገዛው ሰው በተሻለ ዋጋ አግኝቶታል ማለት ነው። ወይ ደግሞ በ0.759 የገዛው ሰውዬ አሁን ልሽጥ ብል 4 ፒፕ ከስሮ ነው የሚሸጠው ማለት ነው። ሌላኛው ደግሞ ፕራይስ ቼንጅ ብለን ደግሞ እናወራለን። ለምሳሌ አሁን ወደዚህ እናደገው አይደለ? ቀጣይ ደግሞ ወደ 1.0779 አደገንበል። ይሄ ማለት ቼንጅ ያለው አንድ ቤቱ ላይ ቼንጅ አለ 9 ስቲል 9 ነች። 10 ቤቱ ላይ ቼንጅ አለ ከ5 ወደ ታደገ ወደ 7 ከ5 ወደ 7 ታደገ። ይሄ ማለት 10 ቤቱ ላይ ስንት ጊዜ ጨምሯል? 5 እና 7 መካከል ያለው 2 ነው። ያ ማለት 2 ጊዜ በ10 20 ፔፕ ማለት ነው። ሶ ፕራይሱ ከዚህ ወደዚህ ቼንጅ ቢያደርግ ኖሮ የከረንሲ ፔር 20 ፔፕ በዋጋ ጨምሯል ማለት እዚህ ጊዜ ዋጋ ነበር የቀነሰው። ሶ እንደዚህ ነው ካውንት የምናደርገው። ቀጥሎ ደግሞ እቺኛዋ 7 ደግሞ እዚህ ጋር ብትቀየር በመቶዎች ፒፕ ቤት ከፍ አለ፣ በመቶዎች ፒፕ ቤት ዝቅ አለ እንላለን። ሶ ፔፕ እንደዚህ ነው ካውንት የሚደረገው። አሁን ይሄንን በኤኒ ፔር ከጄፒዋይ ጋር ባለ ደግሞ ምሳሌ እንውሰድ። ይሄን ቴብል እዚህ ላይ እንዳለን ሆኖ ይሄን እናጥፋና እስካሁን ድረስ ያልኩት ነገር ግልጽ ያልሆነ ካለ 1-2 ጉግል ብታደርጉ ይበልጥ ኤክስፕሌን የሚያደርግላችሁ ነገር ታገኛላችሁ ማለት ነው። ሶ ልሂድና አሁን ደግሞ ዩኤስዲ ጄፒዋይን እንደ ከረንሲ እንደ ምሳሌ እንውሰድ። ዩኤስዲ ያለን ጄፒዋይ የከረንሲ ፔር ቀደም ስናይ ስንት ነበር ያየነው? አሁን 149.398 149.398 ሶ ይሄ አንድ ፒፕ ሙቭ አረገ ካለን የትኛው ቤት ነው ብለናል? ከዴሲማል ፖይንቱ 1 2 ቺኞ ቺ ከፍና ዝቅ ባለች ቁጥር ነው አንድ ፒፕ የምንለው ማለት ነው። ሶ ኢን ዲስ ኬዝ ቅድም በኤኒ ፔር ቢሳይድ ጄፒዋይ ሲሆን አምስተኛው ከዴሲማል ፖይንት ቀጥሎቹ አምስተኛውን ነምበር አናያትም፣ ፍራክሽናል ወይ ደግሞ ፖይንት እንላታለን ያለው። ኢን ዲስ ኬዝ ደግሞ ሶስተኛው ትሆናለች ማለት ነው። ከዴሲማል ፖይንቱ ቀጥሎቹ ሶስተኛ ነምበር ሶችን ሪሙቭ እናደርጋት ለጊዜው። ሶ ይሄ ነው ፔራችን ማለት ፕራይሳችን ማለት ነው። ሶ ይሄ ፕራይስ መጀመሪያ ወደ 149.33 ዋጋ ሄደ ብንል አሁን ይሄንን እዚህ ቴብል ውስጥ እናስቀምጠው። የመጀመሪያ 149 9 እዚህ ጋር ትቀመጣለች፣ 3 እዚህ ጋር ትቀመጣለች፣ ነጥቧ ለጊዜ ካውንት አናረጋትም። 9 እዚህ ጋር ትቀመጣለች፣ 4 እዚህ ጋር ትቀመጣለች፣ 1 ትወጣለች ማለት ነው። ሶ አሁን ለውጥ ያየነው የትኛው ላይ ነው? 149.3 ድረስ እኩል ነው አይደለ? ሶ አሁን ለውጥ ያየን ያለው አንደኛው ቤት ላይ ነው ማለት ነው። ያ ማለት ይሄ አንድ ቤት ላይ ስንት ቀንሷል? ከ9 ወደ 3 ወርዷል። የፕራይስ አንድን ዩኤስዲ ለመግዛት የሚያስፈልገኝ የነበረው የጃፓኒዝ የን ዋጋው ወርዷል ማለት አነስ ባለ ጃፓኒዝ የን አንድ ዩኤስዲ መግዛት እንችላለን ማለት ነው። ይሄ ምን ያሳያል? የጃፓኒዝ የን ቫልዩ እየጨመረ የዩኤስዲ ወይ ደግሞ የአሜሪካን ዶላር ቫልዩ ደግሞ እየቀነሰ እንደሆነ ያሳየናል ማለት ነው።
ሶ ይሄ በስንት ፒፕ ቀነሰ? ከ9 ወደ 9 ወደ 3 ሲወርድ በ6 ፒፕ ዋጋ ቅነሳ አሳይተዋል ማለት ነው። ሌላ ምሳሌ ደግሞ እንውሰድ። ዋጋው 149.55 ገባ እንበል። ዋጋው 149.55 በሚገባ ጊዜ 149 ስቲል ደሴም ነው። ሶ 1000 ቤቱም 100 ቤቱም ላይ ለውጥ የለም። ግን 10 ቤቱ ጋር ስንመጣ ምን ያህል ለውጥ አለ? ከ5 ወደ ስንት አድርጓል? ከ3 ወደ ስንት አድርጓል? ወደ 5። ይሄ ደግሞ ከ9 ወደ 5 ማለት ነው። ሶ በሁለቱ መሃል የምን ያህል ፕራይስ ቼንጅ ያለ ይመስላችኋል? እስቲ አስቡ። ለእኔ እንደማናግሩኝ በአቅም ምን ያህል ቼንጅ ያለ ይመስላችኋል? በመካከላቸው 16 ፒፕ ፕራይስ ቼንጅ አለ ማለት ነው። ቼንጁም ወዴት ነው? ወደ አፕ ማለት ነው። ለምን? ከ39 ወደ 55 ስለሆነ ያደግነው ማለት ነው። ሶ ፒፕ እንደዚህ ነው ካውንት የሚደረገው። ሶ አንድን ፒፕ ደግሞ ምን ያህል ቫልዩ አለው የሚለውን ደግሞ በቀጣይ ቪዲዮ በሰፊ እናወራለን። ለእናንተ እንደ አሳይመንት እንዲሆን ኤኒ ከረንሲ ፔር ከፍታችሁ ፒፕ አንድን ከረንሲ ዋጋው ከፍና ዝቅ ሲል በማየት ይህ ከረንሲ ፔር እዚህ ጋር ብንመጣላችሁ አሁን ለምሳሌ ይሄን ልውሰድና ከዚህ እስከዚህ እስከዚህ ያለው ያ ማለት እንት ነው። በሰማያዊ ጽሑፍ ያለንበት 149.24 እና 149.438 በእነዚህ መሃል ምን ያህል የፒፕ ለውጥ አለ ሚሊዮን ካልኩሌሽን ለእናንተ ልተውላችሁ። ኤኒ ቻርት ከፍታችሁ ፎሬክስ ላይ ያለ ያው ጂፒአይ ያለበት ፔር ሊሆን ይችላል፣ ኤኒ አዘር ፔር ሊሆን ይችላል። እስቲ ይሄንን ካልኩሌት እያደረጋችሁ ራሳችሁን ኢትስ ሲምፕል ማትስ ግን ሌላ ጊዜ ልክ እንዳያችሁት ኦኬ ይሄ ማርኬት በዚህ ያህል ጨምሯል በዚህ ያህል ቀንሷል እያላችሁ ቶሎ ቼንጁን መረዳት እንድትችሉ ያደርጋችኋል ማለት ነው። አመሰግናለሁ እዚህ ክላስን አቴንድ ስላደረጋችሁ። ያልገባችሁ ጥያቄ ካለ ከዚህ ቪዲዮ በመቀጠል በምንለቀው ፎርም ላይ ፖይንቶቹን እስካሁን ያወራንባቸው ፖይንቶች እዛ ላይ እንናገራለን። አንሰር ያላገኛችሁበት ደግሞ ክሊር ያልሆነላችሁ ፖይንት ላይ አልገባኝም ትላላችሁ። ክሊር ያልሆነላችሁ ላይ ደግሞ ገብቶኛል ብላችሁ ስታልፉ ቀጣይ ለምንሰራው ቪዲዮ ላይ ምን ማካተት እንደሌለብን እያወቀን እንሄዳለን ማለት ነው። ቴንክ ዩ በጣም have a nice day.